በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የናይል ሚዲያ ቤተሰቦቼ እንደምን አላችሁ? እነሆ ዛሬ ነሐሴ 9 የሚነበብ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 9 በዚች ቀን ሰጥኑፍ ከሚባል አገር የከበረ ቄስ አባ ኦሪ ምስክር ሆኖ ሞተ። ይህም ቅዱስ ብዙ ርኅራኄ ያለውም በሥጋውም በነፍሱም ንጹሕ የሆነ ነው። ብዙ ጊዜም አምላካዊ ራእይን ያያል። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ታይቶ ብዙ ምስጢራትን ገለጠለት። ከዚህም በኋላ የአባ ኦሪ ዜናው በኒቅዮስ አገር መኮንን ዘንድ ተሰማ። ወደ እርሱም አስቀርቦ ለአማልክት ዕጣን አቅርብ አለው። እርሱም ለረከሱ ለተሰሩ አማልክት አልሰዋም ብሎ እምቢ አለው። መኮንኑም ተቆጥቶ በብዙ ሥራ አስፈራራው። ቅዱስ ኦሪም ስቃዩን ምንም አልፈራም፣ ጽኑ ስቃይንም አሰቃየው። ከዚህም በኋላ ወደ እስክንድርያ አገርም ላከው። ከዚያም ጽኑ የሆነ ስቃይን አሰቃይተው በወህኒ ቤትም ጣሉት። በዚያ ድንቆች ታምራትን በማድረግ በሽተኞችን ፈወሳቸው። ዜናውን በተሰማ ጊዜ ደዌ ያለባቸው ሁሉ ከየአገሩ ብዙዎች ሰዎች ወደ እርሱ መጥተው አዳናቸው። ይህንም መኮንን ሰምቶ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ከዚህም በኋላ የከበረ ዮልዮስ ሥጋውን አንስቶ ገንዞ ወደ ሀገሩም ሰጥኑፍ ላከው። የመከራውም ወራት ካለፈ በኋላ ውብ የሆነች የቤተ ክርስቲያንን ሰርተው ሥጋውን በውስጡ አኖሩ። ከሥጋውም ድንቆች ታምራቶች ተገለጡ። በማመንም ለሚመጡ በሽተኞች ሁሉ ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሊቀ ጳጳስ ጲላጦስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘከሬ አእላፈ ለተጸደምኩ ዘልፈ ለአነብብ ተወከብ ዘንደቴ መጽሐፍ እንተረሰይ ከጊዜው ጸሪተ መበለት ውኩፍ አምላሁ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን መላእክት ትጉሃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስመ አረጋዊ ሊቆኑስ ሕፃን ለዘጻፉ በክርስቶስ ወለዘጻፉን ዘይደርስ ወለዘአነብቡ ወለዘተርጉም በልሳነ ሐዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎቱ እሞ ማርያም ምራቂተ ኩሎም ሰቡረ ይማረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንድትቀበል ለሁልጊዜ የሚያገለግሉን ኃይለ መላእክት እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ ወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይል የምትሰበሰቡበትን የጉባኤ ቦታም ባርኩ። ይህንም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛውን ለምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር። ይቆየን።